ማስታወቂያዎችን እያየሁ ነበር። በጣም ደስ ብሎኛል። እንኳን ጌታ ረድቶት። ከምን ተነሳስተው እንደው ጥቂት ሀሳብ እንግዲህ ያው ይህንን መጽሐፍ በተለያየ ዓላማዎች አስደሳች ዜና! በየትኛውም ዓለም ክፍል ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ደስ አላችሁ፣ እንኳን ደስ አለ። የሕይወት ሽታ መጽሐፍ ምረቃ። የሕይወት ሽታ የተሰኘ በአቶ ሰለሞን ሱሊቶ የተጻፈ መጽሐፍ በሐምሌ 12 2018 ዓ.ም እሁድ ከጠዋቱ 3 ሰዓት ጀምሮ በሆሳና ሙሉ ወንጌል ቤተክርስቲያን ግቢ ውስጥ የእምነት አባቶች፣ የሃይማኖት ተቋማት እንዲሁም ተወካዮችና ከፍተኛ የመንግስት ባለስልጣናት በሚገኙበት ስፍራ በደማቅ ሁኔታ ይመረቃል። የሽያጩም ገቢ የትኛውም ሃይማኖት ለሚከተሉ፣ ወላጅ ለሌላቸው፣ የጎዳና ተዳዳሪ፣ ለየትኛው አቅመ ደካማና የሰውን እጅ ለሚሹ ይሆናል። ይህንን ፕሮግራም ለመካፈል እርሶም አንተም እናንተም ተጋብዛችኋል። ለድሃ የሚሰጥ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። ምሳሌ ምዕራፍ 19 ቁጥር 17። ውድ የአባቴ ልጆች በየትኛውም ዓለም ክፍል የምትገኙ ይህ የሕይወት ሽታ የተሰኘ መጽሐፍ ነው። በአባታችን ሰለሞን ሱሊቶ የተጻፈ ሲሆን በጣም ውስጡም ደግሞ አንዳንድ ነገሮችን በጥልቀት ለማየት ሞክሬያለሁ። በተለቀቀ ሚዲያም ላይ የተወሰኑ ሀሳቦችን አይቻለሁ። ሁላችሁም እንግዲህ ይህንን መጽሐፍ በመግዛትም ይሁን በተለያየ አቅጣጫ ይህን አገልግሎት አብራችሁ እንድታገለግሉ ይሁን። ኑ ሁላችሁም ተጋብዛችኋል። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።